ሰላም ዩቲዩብ እንዴት ናችሁ ውዶቼ? የምወዳችሁ I think on like 1k እየገባን ነው። ደስ ብሎኛል በጣም ከልብ ነው የምወዳችሁ። and big respect በጣም የምወዳችሁ ቅመሞቼ ስፔሻሊ የማዳም ቅመሞች አላህ ይጠብቃችሁ አላህ ያግዛችሁ ሌላ ምንም ምሮ የለም። ዛሬ እንግዲህ ስራ ቦታ ነኝ እንደምታዩ የኔ ላይፍ like every time የስራ ቦታ ነው ሌላ ላይፍ የለውም ጭሱ እንደምታበረታቱኝ ተስፋ አደርጋለሁ። ያያበረታታችሁ ለዚህ አብቅታችሁኛል big respect ወዳችኋለሁ። ዛሬ እስኪ የሆነ ሰው ምሳ ጋብዞልኛል የታሊቆልኛል እንግዲህ እስኪ እንየው ሰው ነው የጋበዘኝ ባይዘው ጓደኛዬ ነው በጣም ወዶ ጓደኛዬ ነው ላሳያችሁ እናመሰግናለን ለምታደርጉት ነገር ሁሉ ከልብ ነው የምወዳችሁ። አላህ ይጠብቃችሁ አላህ ያግዛችሁ ስራችሁ ነው እናንተ ሰብስክራይብ አድርጉ እኔ ደግሞ ለዱዓ ማን ብሎኝ ኢንሻአላህ ለሁላችሁ እስከኛው ምንድነው የተላከልኝ ምንድነው ሞሪሼ ነው this is burger በጣም ሙዱ ምግብ ነው በርገር ባዳው በጣም ሙዱ ምግብ ነው thank you brother የዛው አፍሪካ ላይፍ ኖ ባላንስ ምንም ባላንስ የለም የዚህ ሀገር ላይፍ በጥርስ ነው እንግዲህ ቢስሚላህ ከበላው በኋላ ቢስሚላህ it's not fair guys ለማንኛውም እንብላ ውዶቼ አይጣፍጣል በጣም በነሸራው good እዚህ ሀገር ያላችሁ ወንድሞቼ ሌላ ነገር ከምትገባበዙ ምግብ ብሉ። ይኸው ወንድ ልጅ ሰርተ ስትበላ ደስ ይላል። መጠጥ ምናምን ከምትገባበዙ ምግብ ብላ አሪፍ ምግብ ፈጣሪ ለመስገና አን ጓደኛ ለጓደኛ የሚገባበዝ ምግብ የሚገባበዝ አይኖርም መጠጥ ምናምን ካልሆነ Alright bro you're right which one you complain me
You complain me? No, I don't. እናቴን በጣም ጠገው አልহামዱሊላህ ቴንክ ዩ ብራዘር እንወዳለን እኛም ደግሞ ውለታ መላሽ ያርገን እኔም አንድ ቀን እጋብዝሃለሁ ብራዘር አም አፕሪሺየት and a big respect ይሄንን ቪዲዮ የምታይ ከሆነ አመሰግናለሁ ከልቤ ነው እናቴ ወዳሃለሁ አመሰግናለሁ አክብራኝ ጭሱ ዛሬ ምሳሌ ልጋብዝ በላ ስለጋበዝክልኝ thank you ከልቤ ለሱም ዩቲዩብን ከፍታለን እንግዲህ ኢንሻአላህ እሱንም እንደምታሳድጉኝ አልጠራጠርም እናንተ የማዳም ቅመሞች አላህ ይጠብቃችሁ እሱን ነው ማለት እንግዲህ ምሳ ተባላ ጠገብ እቺን ኮካ ኮላ ጠጣለሁ ቃኔ ደስ ብሎኝ ነው ሙሉ በቃ ላይፍ ይሄ ነው ባዳዊ እኔ እዚህ ጧት ቡና ጠጣለሁ ከዛ ውጪ ምሳ በላለሁ በቃ የኔ ላይፍ እሱ ነው ሌላ ነገር የለም ለዚህ እኮ እንደዚህ ወፍራም ይንኩታ በጣም ወፈርኩ ጋይስ በጣም ወፍራለሁ ግብዳ ነኝ ሱሴሱ ለቱም ቡናና ምግብ ብቻ ያ ምግብ የሰው ልጅ ወሳኝ ነገር ነው ለሰው ልጅ ምግብ this very important ግን ቡናንም ለሞቱ አስባለሁ ጥር ያለው ለሞቱ እተዋለሁ ብዬ አስባለሁ because ሳልጠጣም ውልበት ቀን ራሴን ያመኛል ቀኔ ይመስልም ነው መላችሁ ጋይስ ሳልጠጣ ከዋልኩ ቀኔ ይበላሻል የግጥወት ዋን ኮፊ መጠጣት ግድ ይለኛል አንድ ሲኒ ቡና ግድ ነው እና እንደዛ ነው ሱሴ ነው ቡና ብቻ ነው ሱስ አለብኝ ስቀጥል ደግሞ ምግብ ግድ ነው ሲቀጥል ደግሞ ምን አለ ወቅ ሊል የወሬ ሱስ ወሬም ደግሞ ሱሴ ነው ወሬም ሱሴ ነው ደስ የሚለኝ ከጠባ አንዱ ወሬ በቃ ወሬ very important በጣም ነው ደስ የሚለኝ ወሬ ማቀሳሰር ምናምን ደስ ይለኛል ከዛ ውጪ ሌላ ሱስ እንግዲህ አልহামዱሊላህ ምንም የለብኝም ብዬ አስባለሁ አላህ ይጠብቀን ከሱስ ስፔሻሊ ወጣት ሆነ ሱሰኛ ከሆንክ አይባልም እንኳን ሱሰኛ ሆነ ሰው ሀገር ሰርተ ማልፍልም ነው ብራዘር ስለዚህ ያን ብዙ ቻሌንጅ ነው የምታየው ያራዳ ልጅ ሰርተ 24 ሰዓት ሰርተ ሳውዝ አፍሪካ ከባድ ነው ብራዘር ሳውዝ አፍሪካ ከባድ ነው ያራዳ ልጅ እንኳን ሱሰኛ ሆነ ጠጥታ አጨሰ ምናምን አይደለም ሰርተ ራሱ ከባድ ነው አልፍልህ ነው ማለት ያስለፋል የትም ሀገር ሰው ሀገር ልፋት አለ ግን ስፔሻሊ ሳውዝ አፍሪካ በጣም እንትን ድካም አለው ላይክ ልፋት አለው ከሱም ባሻገር ደግሞ ብዙ ቻሌንጆች አሉ እና በጣም ይከብዳል ነው ማለት ሳውዝ አፍሪካ ሆነ ሱሰኛ ከሆንክ አንተ ካስራህ እናቴን ካስራህ አልፍልህ ነው ማለት እናቴን እንደ ምክር ነው እንደ ወንድምነት ስፔሻሊ እዚህ ሀገር ላላችሁ ወንድሞቼ እኔ የዚህ ሀገር ሁኔታውን ስለማያውቅ ነው ቻሌንጁን ስለማያውቅ ነው ጋይስ እና ሰው ሀገር ሆነ ሱስ አይባላ የትም ሀገር አውሮፓም ሆነ አፍሪካ ውስጥ አረብ ሀገርም ሆነ ሱስ ካለ ወንድ ልጅ አይለወጥም መቼም እድሜ ልክን እያማረርክ ነው የምትኖረው ወንድ ልጅ ከሱስ ነጣ ሲል በቃ የሥራ ፍላጎት መኖር አለበት የሥራ ሰው መሆን አለበት ግዴታ ነው በቃ ወንድ ልጅ ወጣት ከሆንክ አላህ ጤና ከሰጠ ፈጣሪ ጤና ከሰጠ ያመሰግንክ ዱዓን ያረክ በቃ ራስን ፍሬ አርገ መኖር ነው የምን ሱስ ነው የምን መጠማት ነው እንዴ ነቃ መንቃትም አለበት ያራዳ ልጅ yeah bro have green one bro that's like this sir sweet chili እና ውዶቼ ትንሽም ትልቅ ስራ አይናቀም
እኔ ትላልቅ ስራ ሰርቼ አይደለም ይሄን የሚመክራችሁ ወይ እኔ አሁን የራሴ ስራ አለኝ አልহামዱሊላህ ግን አሁን ያሉት ብራዘር ጋር ነኝ እኔም ጋር ሲሄድ ስራ ቦታው ነው የሚሰራው ቪዲዮ like every time ምክንያቱም ወንድ ልጅ በስራ ማፈር የለበትም ምንም ስራ ምንም ራሊቱን በቃ እያሳየው ነው ምንም ልስራ ምንም በቃ በስራ ምንም እኔን የሚያሳፍረኝ ስራ ለመስራት ያሳፍረኛል ወንድ ልጅ ስራ ካልሰራ እሱ ወንድ አይደለም ስራ አለመስራት ያሳፍራል ወንድ ልጅ ያው ነው የሚያሳፍረው እንጂ ስራ መስራት የትኛውንም ስራ ቢሰራ it's very easy ለኔ በጣም easy ነው ባይዘው ስራ አይናቅም ስራ ወንድ ልጅ ሆኖ ካናቃ አያልፍለትም ልጅን እያማረርክ ፈጣሪን እያማረርክ መኖር የለበህም ስራን ጉንቡስ ብላ አንገትህን ደፍታ like ለመለወጥ መስራት አለብህ ስፔሻሊ ሳውዝ አፍሪካ ያላችሁ ወንዶች አትንጠራሩ እናቴ ስራ መስራት አለብህ ሰርተም አያልፍልህም እዚህ ሀገር ሰርተም ብዙ ቻሌንጆች አለ እዚህ ሀገር ሰርተ ራሱ እንደፈለክ ይዘራሱ ብዙ ቻሌንጆች አሉ ያንን ቻሌንጅ ለማለፍ ደግሞ ጠንካራ መሆን አለብህ ጀግና መሆን አለብህ የጀግና ልጅ መሆን አለብህ ኢትዮጵያዊነትህን ማሳየት አለብህ ለሽንፈት እጅ ለመስጠት አለብህ ይሄንን ነው የምመክረው እና ውዶቼ ወዳችኋለሁ ሰብስክራይብ አድርጉ ላይክ አድርጉ አሪፍ ደረጃ እንደምደርስ አልጠራጠርም በእናንተ ወዳችኋለሁ መልካም ቀን goodbye ሌላ ቪዲዮ ነገ እንገናኝ